መጽሐፈ ምሳሌ ምዕራፍ 6 ልጄ ሆይ ለወዳጅህ ዋስ ብትሆን እጅህን ለባለጋራ ትሰጣለህ። የሰው ከንፈሩ ጽኑ ወጥመድ ነው፣ በአፉ ቃል ይጠፋል። ልጄ ሆይ እኔ የማዝህን አድርግ፣ ራስህንም አድን። ስለ ወዳጅህ በክፉዎች እጅ ወድቀሃልና ሰነፍ አትሁን። የተዋስከውን ወዳጅህን አነሳሳው። ለዓይንህ እንቅልፍን ለሽፋሽፍቶችህም ሸለብታን አትስጥ። እንደ ሚዳቋ ከወጥመድ እንደ ወፍም ከጭራ ወጥመድ ትድን ዘንድ። አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዱንም ተመልክተህ ቅና። ከእርሱም ይልቅ ብልህ ሁን። ጌታ ሳይኖረው መሰማሪያ ሳይኖረው የሚያሰራውም ሳይኖረው መብሉን በበጋ ይሰበስባል፣ በመከርም ጊዜ በሰፊ ቦታ ያስቀምጣል። ወይም ወደ ንብ ሂድ፣ ሰራተኛ እንደሆነች መልካም ሥራንም እንደምትሠራ እወቅ። የደከመችበትንም ነገሥታትና ሌሎች ሰዎች ለጤንነት ይወስዱታል። በሁሉም ዘንድ የተወደደች ናት፣ የከበረችም ናት። በአካሏ ደካማ ናት፣ በሥራዋ ግን የጸናች ናት። ጥበብን አክብራ አሳየች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍህስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂትም ትቀመጣለህ፣ ጥቂት ታሸልባለህ፣ ጥቂትም እጆችህን በደረትህ ታጥፋለህ። እንግዲህ ድህነት እንደ ክፉ መልእክተኛ፣ ችግርም እንደ ደህና ሯጭ ይመጣብሃል። ሰነፍ ባትሆን ግን ባለጸግነትህ እንደ ምንጭ ይመጣልሃል፣ ችግርህም እንደ ክፉ ሯጭ ካንተ ይርቃል። አመፀኛና ሰነፍ የሆነ ሰው ቀና ያልሆኑ መንገዶችን ይሄዳል። በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ትከሻ ያመለክታል። ጠማማ ልቡ ሁል ጊዜ ክፋትን ያስባል። እንደዚህም ያለ ሰው ጠብን በከተማ ላይ ይዘራል። ስለዚህ የማይድን ውድቀትና መመታት ጥፋትም ድንገት ይደርስበታል። እግዚአብሔር በሚጠላቸው ሁሉ ደስ ይለዋልና ስለ ነፍሱ ርኩሰትም ይደቃልና። እግዚአብሔር የሚጠላቸው 6 ናቸው፣ 7ተኛውንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ የጻድቁን ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ክፉውን ለማድረግ ወዲህና ወዲያ የምትሮጥ እግር፣ ሐሰተኛ ምስክርን የሚያቀጣጥል፣ በወንድማማች መካከል ጠብን የሚዘራ፣ ከዝሙት መራቅ እንደሚገባ። ልጄ ሆይ የአባትህን ሕጎች ጠብቅ፣ የእናትህንም ትእዛዝ ቸል አትበል። ሁልጊዜ በልብህ አኑረው፣ በአንገትህም እሰረው። ስትሄድም ይመራሃል፣ ከአንተም ጋር ይኖር ዘንድ ውሰደው። ስትተኛ ይጠብቅሃል፣ ስትነሳም ያነጋግርሃል። ትእዛዝ መብራት ሕግም ብርሃን ነውና፣ ትምህርትና ተግሣጽም የሕይወት መንገድ ነውና። ከጎልማሳ ሚስት ከሌላይቱም አንደበት ነገረ ሰሪነት ትጠብቅህ ዘንድ ትእዛዜን ጠብቅ። ውበቷ ድል አይንሳህ፣ በዓይኖቿ አትጠመድ፣ በቅንድቧም አትማረክ። የአመንዝራ ሴት ክብር እስከ አንዲት እንጀራ ነው። አመንዝራ ሴትም የተከበሩ ወንዶች ነፍስን ታጠምዳለች። በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው? ወይም በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ወደ ጎልማሳ ሚስት የሚገባም እንዲሁ ነው፣ የሚነካትም ሁሉ አይነጻም። የሚሰርቅ ሌባ ቢያዝ የሚደንቅ አይደለም፣ የተራበች ነፍሱን ሊያጠግብ ይሰርቃልና። ቢያዝም 7 እጥፍ ይከፍላል፣ ነፍሱንም ያድን ዘንድ ገንዘቡን ሁሉ ይሰጣል። አመንዝራ ግን በአእምሮ ጉድለት ነፍሱ የሚጠፋበትን ጥፋት ይሰራል፣ ቁስልንና ውርደትን ያገኛል፣ ስድቡም ለዘላለም አይደመሰስም። ባሏ ቅንዓትንና ቁጣን የተመላ ነውና በፍርድ ቀን አይራራለትም። የጠብ ካሳ በምንም አይለወጥም፣ በገንዘብ ብዛትም አይታረቀውም። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን።